ክርስቶስ ሰውን መውደዱ እንዴት ያለ ነው! እንደምን ያለ ድንቅ ነው! ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ በነገስታት በመኳንንት በሕያዋን በሙታን የሚፈርደው ጌታ እንደ ተከሳሽ ቆሞ ዝም ልብሱን ሸፍኖ ተሰቀለ። ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። በጥፊ ሲመቱት ዝም፣ እርኩስ ምራቅ ሲተፉበት ዝም፣ ሰንበትን ሽረሃል ዝም፣ ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልክ በሉ፣ ጅራታ ምን ነው አለኝ በለ ምን በል ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያህል ትሰደባላችሁ እናንተ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አታክል። እንዴት የመላእክት አምላክ ጋኔን አለብህ ይባላል? የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች፣ ያዙኝ ልቀቁኝ፣ ታንቄን መሞት፣ መርዝ ነው መጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ የምንል እውነት የክርስቶስ ልጅ ነን የማለት ድፍረት አለ? እግዚአብሔር ይሄንን ዓለም መፍጠሩ ፍጹም ትህትና ነው። እንደምንሰቅለው እያወቀ ፈጠረ። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የመቶ አለቃውን ልጅ ያስነሳት። አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸልያል? ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማውር እኔ ነኝ አለ። አንተ አስመሳይ ማለት ይችል ነበር። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ አረ አንተ አልክን ያላልኩም ነው ያለው። ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥር ብታገኘው ምን ታደርገው ነበር? እኔ ግን በጥርስ የምትነክሰው ይመስለኛል ይላል። እኔ በህይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። ምነግራችሁ ይሄንን ነው። ለማይታረቅ ሰው ህማማት መጣ አልመጣ ጥቅም የለው። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ውሃ ቀጭ ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ ያገኝ፣ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር አይን ያለው ያገኛቸዋል። ክርስቶስ ግን የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የጲላጦስ ጌታ ነው። ጲላጦስ ፈረደበት። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ በሰላም ሂድ፣ በሰላም ሂጂ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። የህይወት እንጀራ ተራበ፣ የህይወት ውሃ ተጠማ። በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ ትህትና የዋህነትና ሂሩት ግን ይሄን አደረጉ። ለውጥ ለማያመጣ ሰው መናገር አይገባም። በነገራቸው ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም፣ እንደ ፈረሰኛ መጋለብ ከፈልግ ጋልበው ብሎ ዝም። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም መረጃ ፍጡር ነው። አታውቁ። እዚህም የመጣችሁ ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውቁ። ፖለቲካ ምናምን አታውቁ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ሂዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውቁ። አፋችንን ከርክም። የኔታ እንደው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምንን መጠበቅ ነው? አፍህን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። ለሚሰማን እናገራለን። አላችሁ ዘመዶች፣ እግዚአብሔር ከሁላችን ጋር ይሁን። ይደክማል እኮ ግንጭል ይደክማል። እዚህ መንጋጋው ላይ እንዳይደክማችሁ ዝም በሉ እስቲ ትሞቱ እንደው። ኧረ እውነቴን ነው። ሰው እኮ እንደው አብዷል እኮ በወሬ አብዶ ታሞ
አንድ ሰውዬ አለ አይደል የተባለ እንዳታወጋ ብለውታል። ንጉሱ መላጣ ሆኖ ነው አሉ አይቷቸው እና እንዳታወጋ አሉታል። ወጉ በላው አሉ እንዳውሪ ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ እዚያ ገብቶ ምድር ሰሚ ንጉሱ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው። ማምላክ እንዴ ዝም ብንል ምን ይሆናል? ዲዲት የሚረጭ ነበረ በዚያ ድሮ ልጅ ሆነን በዚያ የሚረጭ ያን የሚመስል ሰው ወግዞ ጡን ጅራቷ የተቆነጠለች ፍየል ይመስል እንደው እውነቴን ነው። አዛይ ተው ወግተው የአፍ እኮ መክሊት ነው። ዝም ብሎ መለፍለፊያ አይደለም። እንዴ ነውር ነው። እንዴ እውነቴን ነው፣ ነውር ነው።